ኢንሱሊን ለማቆም መሟላት ያለባቸውን 7 ቁልፍ ቅድመ ሁኔታዎች። አንደኛ፣ የሐኪሙ ፍቃድ። የስኳር መድኃኒት በራሱ ውሳኔ ማቆም ትልቅ አደጋን ሊያስከትል ይችላል። ሁለተኛ፣ ለረጅም ጊዜ የሚቆይ ፍጹም የደም ስኳር መጠን መቆጣጠሩን የሚጠቁም A1C ያለ መድኃኒት እርዳታ ለ3 እስከ 6 ወራት ያክል ከ6.5% በታች መሆን አለበት። ሶስተኛ፣ ዘላቂ የአኗኗር ዘይቤ ለውጥ። አራተኛ፣ ከፍተኛ ክብደት መቀነስ። ከፍተኛና ጤናማ ክብደት መቀነስ የስኳር ህመሙን ወደ መቀልበስ ደረጃ ሊያመጣ ይችላል። አምስተኛ፣ ሰውነቶ በቂ የራሱን ኢንሱሊን እያመረተ መሆኑን ማረጋገጥ። ስድስተኛ፣ ቋሚና ጥብቅ ክትትል። ኢንሱሊን ካቆሙ በኋላ የደም ስኳሩን በየጊዜ መከታተልና ማንኛውም መለዋወጥ ሲያጋጥሙት ወዲያውኑ ለባለሙያ ማሳወቅ። ሰባተኛ፣ የኩላሊት የጉበትና እንዲሁም ሌሎች ውስብስብ ችግሮች አለመኖራቸውን በሐኪም ማረጋገጥ። ኢንሱሊን ማቆም ማለት ከስኳር በሽታ ነፃ መውጣት ማለት አይደለም። ነገር ግን የአኗኗር ዘይቤ ለውጥ ስኬታማ መሆኑን የሚያሳይ ትልቅ ምልክት ነው።